ሰላም ወዳጆቼ ዛሬ በልቤ ላይ መንፈስ ቅዱስ ያከበደውን ነገር ልንገራችሁ። መንፈሳዊነት የምናወራው ነገር አይደለም የምንኖረው ነው። መጽሐፍ ቅዱስ የእግዚአብሔር ቃል ዮሐንስ ላይ ማርያምን ከተመለከታችሁ ማርታ በቤት ውስጥ ስትቅበዘበዝ በቤት ውስጥ ያለውን ስራ ስትሰራ ማርያም ግን ኢየሱስ እግር ስር ሆና ቃሉን ትሰማ ነበር እና የናዝሬቱ ኢየሱስ ለማርያም አንድ የተናገራት ነገር አለ። ማርያም አለ መልካም ዕድልን መርጣለችና ይሄም ከሷ አይወሰድባትም። መንፈሳዊ ህይወት ማለት ዕድል ነው። ለእግዚአብሔር የምንኖረው የእንደገና ዕድል ነው። መንፈሳዊ ህይወት አናወራው እንዲህ ብለን አይደለም የምንዘረዘረው የምንኖረው ነው ወዳጆቼ። ጴንጤነት የምንኖረው ነው እንጂ የምናወራው አይደለም የምንኖረው የምንጸልየው ነው መንፈሳዊ ህይወት ማለት። መንፈሳዊ ህይወት ማለት ከእግዚአብሔር ጋር ህብረት የምናደርገው ህይወት ነው። ከምድራዊ ስበት ተላቀን ከምድር ግራቪቲ ከእያንዳንዱ ነገር ተላቀን ተፈጥሮ ከሰጠችን ነገር በላይ ተላቀን ከእግዚአብሔር ጋር ህብረት ስናደርግ ማለት ነው። በጌታ በኢየሱስም ከእግዚአብሔር ጋር ትልቅ የሆነ ህብረት ትልቅ የሆነ መንፈሳዊ ህይወት በኢየሱስም እንዲኖራችሁ ጸልያለሁ። በኢየሱስም እንዲኖራችሁ ጸልያለሁ። ተባረኩልኝ። ወዳችኋለሁ። ሻሎም